የዓላማ ሰው እንሁን። ልብ በሉ፣ እያንዳንዳችን ወደዚህ ምድር ላይ ስንመጣ የሆነ ልናሳካው የሚገባን ዓላማ አለ። ሁላችንም ልዩና ድንቅ ነን። እያንዳንዳችን ልክ እንደ ጣት አሻራችን ሁሉ የተለያየን ተሰጥኦ፣ ጸጋና መክሊት ተሰጥቶን ነው ወደዚህ ምድር የመጣ ነው። ያን የተሰጠንን ጸጋን ወይም መክሊት ተጠቅመን ከራሳችን ተርፈን ህዝባችን አገልግለን ዓለም ላይ የሆነ አሻራ አሳርፈን እንድንሄድ ይጠበቅብናል። ይሄ የተፈጥሯዊ ግዴታችን ነው። ስለዚህ ለምን እንደተፈጠርን ራሳችንን መርምረን ራሳችንን ፈትሸን ራሳችንን ፈልገን አግኝተን ለዛ ለተፈጠርንበት ዓላማ እንኑር። ማናችንም ቢሆን ዝም ብለን አልተፈጠርንም። ሁላችንም ድንቅ ነን። ሁላችንም ልዩ ነን። ሁላችንም ኃያል ሆነን ነው የተፈጠርነው። ግን በጊዜ ሂደት በኋላ ይህንን ሁሉ ተሰጥኦአችንን ኃያልነታችን በተለያየ ምክንያት እናጣለን። አንዳንዶቻችን በቤተሰብ ተጽዕኖ በልጅነታችን በንጹህ አእምሯችን የምንፈልገውን ነገር ስንጠይቃቸው የምንመኘው ነገር ለመስራት ስንጓጓ ወይም የምንወደው ነገር እንዲያደርጉልን ስንፈልግ ቤተሰቦቻችን አይፈቅዱልንም። አብዛኛው ቤተሰቦቻችን እነሱ በሚፈልጉት መንገድ እነሱ የሚፈልጉትን ነገር እንድናደርግ ስለሚያስገድዱን የእነሱን ፍላጎት ለማሟላት ስል እውነተኛ ማንነታችንን እናጣለን። ሁለተኛ፣ በአካባቢያዊ ተጽዕኖ ማለትም በትምህርት ቤት ጓደኞች፣ በመምህራን፣ በሃይማኖት ተቋማት፣ በሀገር ሽማግሌዎች ወይም በተለያዩ ሁኔታዎች እነሱን እያየን እነሱን እየሰማን እነሱን ለመምሰል ስንል እንደነሱ ለመኖር ስንል እውነተኛ ማንነታችንን ጥለን ለእኛ ያልተገባውን ለመሆን እንሞክራለን። ይሄ በፍጹም አይሆንም። እኛ ብቻ ነን። እኔ ማንንም መሆን አልችልም።